የፈለገ ዝነኛ ሰው ብትሆን ቤት ስትመጣ የቤት ልጅ ነህና ይገርምሃል። እንደተለመደው እንጀራ ጋግሬ ቤተሰቦቼን ላበላቸው ነው። ሰነፍ ሰው አይደለሁም። እሺ እናንተ ማን ያዟል እሸቱ በህይወቱ ሰነፍ ሆኖ አያውቅም። ባይዘወይ ለሚወደው ነገር ይሞታል። look this እኔን የምታገባኝ አምሯን መግባለሁ፣ ሆዷን መግባለሁ፣ ከፈለገች የፈለገችውን ነገር ስፒሪቷን መግባለሁ። look እኔን የምታገባኝ ልጅ እዚህ ጋር ቀዳዳዋ እንደዚህ ይሸፈናል፣ ገበናዋ እንደዚህ ይሸፈናል። ግን ምን ያደርጋል? ጠፋች። ማታ ደግሞ ዶሮ እየሰራው ቀርጬ ላይ ባሳያቸዋለሁ። ትውልዱ ሰንፈዋል። እንደ እናቶች አይደለም እየተባለ ነው እንዴ። አሁን ሴቶች እኮ አብዛኛ ሴቶች እንጀራ መጋገር ማለት ነው አብስትራክት ስዕል በሉት በፍሬም ቢቀመጥ ስንት ሚሊዮኖችን ያወጣ ነበር። አንዷ እስቲ ወጣማሲ ስትባል ክሎክዋይዝ ነው አንቲ ክሎክዋይዝ ነው። እንጀራውን እሺ ታዩ ዶሮ መስራት ይችላልሽ ስትባል እኮ ነው ጥፍሩን ነው ኤዲኪዩር ነው ማኒኪዩር ያለችዋ ትዝ ትለኛለች። አረ እንደው ቢያንስ ከወንዱ ጋር ዋሉ። አሁንማ ጭራሽ ከሴቱ ጋር መዋልተው ከወንድ ጋር መዋል ጀምሩ። ሁላችሁንም ማለት አይደለም ምርጥና እንደው ጣት የሚያስቆረጥሙ ያላችሁ ሰዎች እንዳላችሁ ይታወቁም ግልጽ ነው። በነገራችን ላይ ማን ያዝያል እሸቱ ከበፊት ጀምሮ ቪዲዮቹን የምታዩ ከሆነ በጣም የሚገርም ለኛ ያልታወቀን ነገር ግን ጭንቅላቱን ክፍት አድርጎ ላየ ሰው በጣም የሚገርም ለውጥ አለው። ብሮ እያለ የሚገርም ሆቴል ከፍቷል። ብሮ እያለ የራሱ ድርጅቶች አሉት። እኔ አንድ ነገር ላሳያችሁ የምር አረማ ተጨነቂ